አቶ ይማን አልተዋጠላትም። እንግዲህ ፕራንክ ሰርተዋታል። እንግዲህ ፕራንክ ሰርታችሁኛል፣ ግን እንዴት ነው የምትታወቁት? ከሱ ጋር ምን አለሽ? ምንድነው ችግርሽ ከባሌ ጋር ያለቻት ነው ማለት ነው። እውነት ለመናገር ከሆነ ቶቲ ደስ ብሏታል። ከሰይድ ጋር ያለው ነገር በጣም ነው የተመቻት። ከሰይድ ጋር ራሱ ስታወራ ፈገግታው 10 ጊዜ ነው የምትስቀው። በቃ የምታየው አይኑን ምናምን ነው የምታየው። በቃ ማለት የሆነ ነገር የሆነ የሚያጠራጥር ነገር በጣም ነው ያለው ማለት ነው። እና ያው እንደ ሴት ቀንታ ያው ትቀናለች ምናምን አላለችም። ለምን ማቀነው? ባሏ ነው፣ ኖርማል ነው። ማንኛውም ሴት አሁን ልክ እንዳንቺ ተወጣጥራ ምናምን ስትሄድ መቅናት እኮ ግድ ነው። ቀናች በቃ። ስለዚህ በምትወደው ሴት ልጅ ደግሞ በምትወደው በምትፈልገው ባሏ ነው የምትቀነው። የማትፈልገው ከሆነ ያው ወጥቶ ይመጣ ኖርማል ነው ማለት ነው። ያው ምንም ዙሮ ያው ይመጣል። ዙሮ ያው የልጁ አባት አይደለ? አትፈልገውም። የማትፈልገው ቢሆን እሱ በዚህ ሲሄድ እሷም በዚህ ትሄዳለች ማለት ነው። ያው ኖርማል ነው ይሄ። ምንም እሷም ሴት ልጅ ደግሞ ልጉዳ ካለች ከወንዱ የሴቷ ይብሳል ማለት ነው። እድሜ ልኩን ሳያቅ እንደፈለገች መሆን ትችላለች። እንደውም የወንድ ይያዛል ማለት ነው። ሴት ብዙ ጊዜ ለዛ ነው ወንዶች የሰው ልጅ የሚያሳድጉት ይባላል። እንግዲህ ይባላል ነው፣ እኔ አላቅም። እንግዲህ እንዳትናድዱ ማለት ነው። ለማን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝዝት ይበልልኝ። እንዴት ናችሁ? እኔ ደህና ነኝ። ሰይድ እንግዲህ የኢማን ቅናት እያሽከረከረው ነው ማለት ነው። ኢማን እንግዲህ በነ ሀዊ በነ አያንቱ ያልቀናችሁ እንግዲህ ቆንጆ ስተይ እንዲህ ያረጋት ነው ማለት ነው። እስኪ ደግሞ ዛሬ ራሷን ልጅ ባለፈው ሰራተኛ ነኝ ምናምን ብላ የመጣችዋል ልጅ እንግዲህ ከቤት ከወጣች በኋላ ቀንታባት ልጅቷን አሳዳ አሯሩጣ አናቷን ብላታለች ማለት ነው። ለማንኛውም ወሬ ሳይጨማመር አይወራም ብዬ ነው ቪዲዮ ላሳያችሁ። እናያታለን። ከዛ ምን ትልሽ ሆነ ግን ለምን ተቀጠረች? እኔም እኮ ግራ ገብት እስክትመጣችሁ እያለሁ ለምን ተቀጠረች? እንጃ አላወኩም። ብቻ በቃ የሆነ ቅናት ይታይበታል። እኔ ብቻ አንተ እንዳትፈራውኝ። እኔ ምን በጣም ቆንጆ ነሽ፣ ደስ አልሽኝ ቶቲ። ከቤት እንድትወጪ አልፈልግም፣ ሳይሽ ተመቸሽኝ። ስለዚህ ለምን እነዛን ትቷቸው አንቺ አያገባሽም፣ ቤት ለምን አትቀመጭም? እኔና አንቺ ጥሩ ጣውንት እንሆናለን ብላ የምትልሽ መሰለኝ። አረ እንደዛ ትላለች። መቼም ሴት ናት እንደዛ የምትል አይመስለኝም። በእውነት እንዴ ለሰራተኛ ራሱ ቤቷ ሂጅ እንደዛ አይሆነችም። እንዴት እኔ ጋር ኑሪ እንዴት ትላለች? አትል። እኔ እንደዛ የምትልሽ መሰለኝ፣ ተጠራጠርኩኝ። እስቲ እንዳንተ አፌ አድርገው። በእውነት አዎ። መጀመሪያ ነው ልጠይቅሽ፣ ስልኬን ከየት አምጥተሽ ነው የደወልሽልኝ? ስልክሽንማ እኔ ከሰው ላይ ነው የወሰድኩት፣ ግን ያን ሰው ስሙን ጠርቼ ልነግርሽ አልችልም፣ ግን ከሰው ላይ ነው የወሰድኩት ስልክሽን። እሺ ታዲያስ አሁን ምንድነው ዋናው ነጥብ? ዋናው ነጥብማ ከሱ ጋር እንዴት ነው የምትተዋወቁት? የት ነው የምትተዋወቁት ነው ነጥቡ። ያው እንደነገረሽ ነው እኮ እኔ እንደነገረሽ ያው ዘፋኝ ነኝ። ከኩለኒ ጋር ነበር የመጣ ነው። እሺ ከዛ በቃ ፕራንክ እንስራበት ብሎ ነበር የገባነውና ፕራንክ ሰራሽ። እርግጠኛ ነሽ ብቻ ነው? ምን አለ ብለሽ ነው መጨረሻ ወክሻ አንቺን ፕራንክ እንደሆነ? ፕራንክማ እሱ ፕራንክ መሆኑንማ ነግራችሁኛል። እሱ ግን በቃ ምንም ውስጥ ያልቀበላል። ብቻችን እንግዲህ ከቶቲ ጋር ያለነው ከባለፈው አርቲስቷ ጋር ማለት ነው። አዎ ከሷ ጋር ያለፈው እሷን እንደ ቤት ሰራተኛ ይጀምጥቼ ኢማን ብድ ብላ ነበር ቀውጥ ብላ ከቤት ያስወጣቻት። እንግዲህ እንትናትልም ብላ ማለት ነው። አብዳ ነበር በቃ በቀናት ልጅቷ ውብ ስለሆነች ልጅቷ ማሻአላ ብያለሁ። እንግዲህ ውበቷም አንደኛ ነው። ግርማ ሞገስ አላት። ለወንድ ግርማ ሞገስ ይባላል፣ ለሴትስ ለሴትም ይባላል እንጂ ግርማ ሞገስ ሴት እንበላት ያው ይሆናል ተቀያይሮ። አዎ ብቻ የሆነ ነገር አላት፣ የሚያስቀና ነገር አላት እና ኢማን ቀናች። ስለዚህ ኢማን ቀንታ አብዳ ከዛ በኋላ ስልኳን ከማን ጠያይቃ ከማን አፈላልጋ ካንቺ አልተቀበለችም አይደል? ከኔ አልተቀበለችም። ከማን ጠያይቃ ከማን ፈላልጋ እንደተቀበለች አላውቅም። ስልኳን ተቀበላ እፈልግሻለሁ ብላት እዚህ ቀጥራታለች። ስለዚህ እዚህ ቀጠረቻት። ኢማን ለምን እንደቀጠረቻት ካሜራ ይራቅ አድርጌ አስቀምጥና አቆምና እኔ እሷም ደግሞ ምንድነው ችግር ትፈጥርብኝ ይሆን ልጅቷ? ምን ብልሃት ነው ኢማን ሚስትክ ምን ብልሃት ነው? የሆነ ነገር ብታረገኝስ አለች። እንገናኛለችኝ። አረ ምንም አታረገሽም ግን ለምን አለችሽ? ያውም ለብቻ ለሰይድ እንዳትናገሪ ብላሽ ነው አይደል? አዎ ለሰይድ እንዳትናገሪ ብላ ቀጠረቻት። ብቻሽን ላግኝሽ ብላ እና የት ነው አንቺ ነሽ እዚህ ጠራሻት? ሆቴል ውስጥ ብለሽ ፈርተሽ ነው አይደል? እንዴት ነው የምትጠይቅ?
ደውላ እንገናኝ ስትለኝ በቃ እሺ የሆነ ካፌ ቁጭ ብለን እናወራለን አልኳት። እሺ ብለኝ እዚህ ተቀጣጥረናል። እየጠበቅኳት ነው እና እዚህ እየጠበቀቻት ነው። እሷ እየመጣች ነው። እሷ እስክትመጣ ድረስ የምንጠብቅ ይሆናል። እሷ ደርሻለሁ የቱ ጋር የተቀመጥሽ ምናምን ማለት አይቀርም። ስትቃረብ እኔ ወጥቼ ብዙ ክፍሎች አሉ ስደርስ እደውልልሻለሁ ብላኛለች። ብዙ ክፍሎች አሉ። ብዙ ክፍሎች ወይ ጉድ! እንግዲህ ይቺ ማነው ስሟ? ቱቱ ነው እንዴ ስሟ ነው ያለው? ቱቱ ስምሽን ሲጠሩ ፊትሽ እንዳለ ቱቱ ሲሉ ቱ እንዳይሉ ማለት ነው። እና ምንድነው እንግዲህ አቶ ይማን እንግዲህ ለብቻዋ ነበር የጠራቻት። ግን እውነት ለመናገር ከሆነ እንደው አቃጣሪ ሆነሽ ነው እንጂ ባትነግሪውም ኖርማል ነው። ካፌ እስካገኘሻት ድረስ ምንም ችግር የለውም። ይሄ ማጣላት ነው። ስለዚህ እኔ እንደውም በጣም ቆንጆ ስለሆንሽ የፈለግሽው አልመሰለኝም ነበር። ግን አንዳንዴ ሴትን ማመን ቀብሮ ነው የሚባለው ነገር እውነት ነው። ምክንያቱም እኔ ያው ቆንጆ ስለሆንሽ ሁለተኛና ሶስተኛ የምትሆኚ አልመሰለኝም ነበረ። አንቺ ግን እንግዲህ ሚስቱ ደውላ ያው ኖርማል ነው እንደሷ እንዳይማ ያው ብትቀና ምንም የሚፈረድባት ነገር የለም። ቀናች፣ ደወለችልሽ፣ ላገኝሽ አለችሽ። ውስጥሽ ምንም አይነት ነገርና ተንኮል ባይኖር ፍላጎቱ ባይኖርሽ ሳይድን የመፈለጉ ነገር ልብሽ ባይመታ ኑሮ ደውለሽለት ሚስትክ ልፈልግሽ እያለችኝ ነውና ከሚስት ቀድመክ ናና ላገኝክ ምን ማለት ነው? ይሄ ኦልሬዲ እናንተ የመጀመሪያውን ጨርሳችሁ ሙድ እየያዛችሁባት ነው በይማንም ላይ በተመልካችም ላይ። አሁን ሳይድ እርግጠኛ ነኝ በዛች ምላሱ ትትትትት ብሎ ይማንን ያሳምናታል ማለት ነው እንጂ አሁን ይማን እንደ እህትነት የምመክርሽ ነገር ምንድነው መጀመሪያውንም ልክ አንቺ ጨርሰሽ እንደገባችሁ ጨርሰው እየተጫወቱብሽ ነው። አይሽ አንዳንዴ እኮ በሰው ላይ አንቺ ቁማር ቆምረሽ ነው የገባሽው፣ እሷም ደግሞ በአንቺ ላይ ቁማር ቆምራ ነገ ገንዛ ቤትሽ ላይ ሰተት ብላ ትገባልሻለች ማለት ነው። ስለዚህ አሁን እንዲህ መጀመሪያ ፕራንክ አደረጉሽ፣ ከዛ ቀንተሽ ባልሽ ነው ግዴታ ነው ብትቀኝ ኖርማል ነው። ቀናሽ፣ ደወልሽላት፣ እንገናኝ አለችሽ አልሻት። ሆቴል ካፌ የሆነ ካፌ ወይም ሆቴል ምንም ይሁን እስከተቀጣጠራችሁ ድረስ ለሳይድ የመናገሩ ቢያንስ ደውለሽ አልጨቀጨቅሻት፣ አልሰደብሻት፣ ምንም አላልሻትም፣ እንገናኝ አልሻት። ቢያንስ የምትያትን ሰምታ ነው ለሳይድ ምናልባት ያሰጋኛል ብላ የምታስብ ከሆነ ሚስትን አሳርፍልኝ የምትለው። ካለዛ ግን ቀድማ ደውላ ሳይድን አግኝታ ምናምን ይሄ በራስሽ ላይ እየተጫወቱብሽ መሆኑን እወቂ ማለት ነው። እንደገና ደግሞ ሳይድ ሁሉንም ፈታክ ከሷ ጋር ነው ብትለኝስ ስትለው ባደረገልኝ ምናምን ያለችው ባደረገልኝ ብላ አትመኝም። እንደዚህ አፏን አውጥታ ባደረገልኝ አትልም። ሴት ላላገባችሁ ወይ ደግሞ ምንም አይነት ነገር ለሌላት ወንድ ልጅ ፍላጎት እንዳላት ቀድማ የራሷን ፍላጎት አታሳውቅም ማለት ነው። ግን ለምንድነው እንደዚህ ያለችው? መጀመሪያውም ስለጨረሱ በቃ ምንም የምታሳየው የምትደብቀው ነገር የለም። አሳይተው ሰጥተው ስለጨረሰች ማለት ነው። ስለዚህ አሁን ያለባት ለእናንተ የምታሳየውን ነገር እየተናገረች ነው ማለት ነው። ስለዚህ ሳይድ እየተጫወተብሽ ነው የኔ ቆንጆ። ስለዚህ ሚስትክን ኒካዋን አሳየኝ ብለሽ ጉሮሮውን እንደዚህ እንቅ አድርገሽ እውነቱን አወጣጭ ነው የምልሽ። እየተጫወተብሽ ነው። እንጃ አላወኩም። ብቻ በቃ የሆነ ቅናት ይታይበታል። እኔ ብቻ አንተ እንዳትፈራውኝ። እኔ ምን በጣም ቆንጆ ነሽ፣ ደስ አልሽኝ ቶቲ። ከቤት እንድትወጪ አልፈልግም፣ ሳይሽ ተመቸሽኝ። ስለዚህ ለምን እነዛን ትቷቸው አንቺ አያገባሽም፣ እቤት ለምን አትቀመጭም? እኔና አንቺ ጥሩ ጣውንት እንሆናለን ብላ የምትልሽ መሰለኝ። ኧረ እንደዛ ትላለች። መቼም ሴት ናት እንደዛ የምትል አይመስለኝም። በእውነት እንዴ ለሰራተኛ ራሱ ቤቷ ሂጅ እንደዛ አይሆነችም። እንዴት እኔ ጋር ኑሪ እንዴት ትላለች? አትልም። እኔ እንደዛ የምትልሽ መሰለኝ፣ ተጠራጠርኩኝ። እስቲ እንዳንተ አፌ ያድርገው። በእውነት አዎ እንዳፈርገው ካለች ደስ አለሽ እንዴ? አይ ፍላጎት አለሽ እንዴ አንቺ? እስቲ ምን እንደምት እኔማ ቀንታ በቃ የሆነ አይ አንቺ ለጸብት ግን መጣ ፍላጎት ነው አለሽ እንደዚህ መስለኝ። አይሆን? ፍላጎት አለሽ ፍላጎት አለሽ? ጣውንት ሆነሽ የኔ ሚስት ሆነሽ ከመኖር ከስ አይ አሁን ካሜራ ፊት ነው ያለና እዚህ ባናወራ ጥሩ ነው። የምር? አዎ እሺ መቼ ነው? ግን ፍላጎት አለ ያለን በሱ ቪዲዮ እንትን ያዩት ኮመንት አንብበን ከሆነ ምን በኮመንት ነው ፍላጎት የሚመጣው?
ሳይሆን ህዝቡ እንደሚፈልገው እንደዛ ሆኜ ሊቀጥል ወይስ አልቀጥል የሚለው እኔ ወደውኛል ወይስ እሱን ለማየት። ኦኬ። እና በተረፈው እንጠብቃታለን። እሷ ስትመጣ እዚህ አካባቢ ስትደርስ እኔ የምደበቅ ይሆናል። አንቺ በቃ እንትን ምግብ ምሳ ምናምን እዘዢ። ችግር የለም። ወይም ደግሞ ችግር የለውም ምንም አትፍሪ። ኧረ ችግር የለውም እንዴ እነሱ እያሉ ታግዙናላችሁ። ስፖንሰሩ ሊሆን ይችላል። ስለዚህ ምን ታደርጊያለሽ መሰለሽ አቶ ይማን አልተዋጠላትም። እንግዲህ ፕራንክ ሰርተዋታል። እንግዲህ ፕራንክ ሰርታችሁኛል፣ ግን እንዴት ነው የምትታወቁት? ከሱ ጋር ምን አለሽ? ምንድነው ችግርሽ ከባሌ ጋር ያለቻት ነው ማለት ነው። እውነት ለመናገር ከሆነ ቶቲ ደስ ብሏታል። ከሰይድ ጋር ያለው ነገር በጣም ነው የተመቻት። ከሰይድ ጋር ራሱ ስታወራ ፈገግታው 10 ጊዜ ነው የምትስቀው። በቃ የምታየው አይኑን ምናምን ነው የምታየው። በቃ ማለት የሆነ ነገር የሆነ የሚያጠራጥር ነገር በጣም ነው ያለው ማለት ነው። እና ያው እንደ ሴት ቀንታ ያው ትቀናለች ምናምን አላለችም። ለምን ማቀነው ባሏ ነው፣ ኖርማል ነው። ማንኛውም ሴት አሁን ልክ እንዳንቺ ተወጣጥራ ምናምን ስትሄድ መቅናት እኮ ግድ ነው። ቀናች በቃ። ስለዚህ በምትወደው ሴት ልጅ ደግሞ በምትወደው በምትፈልገው ባሏ ነው የምትቀነው። ማትፈልገው ከሆነ ያው ወጥቶ ይመጣ ኖርማል ነው ማለት ነው። ያው ምንም ዙሮ ያው ይመጣል። ዙሮ ያው የልጁ አባት አይደለ? አትፈልገውም። የማትፈልገው ቢሆን እሱ በዚህ ሲሄድ እሷም በዚህ ትሄዳለች ማለት ነው። ያው ኖርማል ነው ይሄ። ምንም እሷም ሴት ልጅ ደግሞ ልጉዳ ካለች ከወንዱ የሴቷ ይብሳል ማለት ነው። እድሜ ልኩን ሳያቅ እንደፈለገች መሆን ትችላለች። እንደውም የወንድ ይያዛል ማለት ነው። ሴት ብዙ ጊዜ ለዛ ነው ወንዶች የሰው ልጅ የሚያሳድጉት ይባላል። እንግዲህ ይባላል ነው፣ እኔ አላቅም። እንግዲህ እንዳትናድዱ ማለት ነው። ለማንኛውም ማለት ነው ያው አሁን ቴክኖሎጂ ስለተራቀቀ ያው ምርመራ የሚባል ነገር አለ እና ለማንኛውም ይማን ስልኳን ፈላልጋ ያው ቀላል ነው። ስልኬን ከማን ነው የወሰድሽው ማለት ከስልኩ ላይ መውሰድ እኮ ትችላለች፣ ካሰበችበት ማለት ነው። ከስልኩ ላይ መውሰድ ትችላለች። የተደዋወላችሁ የመጣችበትን ቀን አይታ ምናምን መውሰድ ትችላለች። በጣም ቀላል ነው ማለት ነው። ስልክሽን ለማግኘት የሚካበድ ነገር አይደለም። ግን እውነት ለመናገር ከሆነ ልጅቷን ከምታንጨረጭረት በህዝቡ ፍላጎት የምትገቢ ምን ህዝብ አግቢ ስላለች ሳይድ ልታገቢ ነው ወይ ደግሞ ምናልባት ዘፋኝ ነገር ነሽ መሰለኝ፣ ዘፋኝ እየዘፈንሽ ምናምን ለመታወቅ ፈልገሽ ከሆነ እሱን አግብተሽ ከዛ በደንብ ስትታወቂ ልክ ወይ ለዛም ሊሆን ይችላል አይታወቅም እንጂ ይሄን ቁንጅናና መልክ ይዘሽ እኔ ሳይድን ብታገቢነት ለመናገር ደስ ይለኛል። ግን ያው እኔ አላመንሁም። የሚሆነ የማያሳምን ነገር አለው። እውነት ለመናገር ከሆነ በጣም ቆንጆ ሆነሽ ሁለተኛና ሶስተኛ የምትገቢ አይመስለኝም። ይሄንን መልክ ይዘሽ ለምን ፈላጊ አተሽ አይደለም ወይ ደግሞ ሳይድ ከምን በልጦብሽ ነው ሁለተኛና ሶስተኛ ሆነሽ የምትገቢው? ስለዚህ የሆነ እንትን ነገር አለው። ለማንኛውም እንግዲህ አቶ ይማንን እያሳበደቻት ነው እንግዲህ ይማን እርድብን እያለች ነው እንግዲህ ገና ፈልጋ ፈላልጋ ቤቷን ቢሆን መሄዷ የማይቀር ነው ማለት ነው። ትንሻለሁ ቁሚ ዘው ላይ ቁሚ እንዳትመጪ እና ለማንኛውም እንግዲህ እዛው ቁሚ እዚህ ላይ ካካብለሽ ነው ውጭ ከዛ ዝም በይ እንዳታወሪሽ። ማንኛውም ማለት ነው ይህንን ይመስላል የዛሬ ቪዲዮ። ወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።